the most important thing ባለፈውም በተደጋጋሚ እንዳልኳቸው ፋንዳሜንታል ኮንሰፕት ኦፍ ሶፍትዌር ኢንጂነሪንግ ምን እንደሆነ መረዳት መቻል ነው። ስለዚህ እሱን ራሱኑ ኤአይ ተረድቶልኝ at the same time ኮዱን ራሱ ጽፎልኝ መቀጠል ይችላል ብለን ማሰብ አንችልም። because አንድ ሶፍትዌር ኢንጂነር እኛ የሚጠበቅብን ትልቁ ነገር ወይም ደግሞ እንዲኖረን የሚጠበቀው ትልቁ ኳሊቲ ፕሮብለም ሶልቪንግ ነው። ፕሮብለም ሶልቪንግ ደግሞ በተለያየ መንገድ ሊገለጽ ይችላል። እንግዲህ ሶፍትዌሩን የተሰጠንን ፕሮብለም ዲፋይን ከተደረገበት ነገር ላይ ተነስተን አውዱን ተረድተን ሶሉሽኑን ዲዛይን አድርገን ኢምፕሊሜንቴሽን ስናወራ እንግዲህ የምንከተላቸው መንገዶች አሉ ማለት ነው። ስለዚህ በዛ ውስጥ በጣም ኢምፖርታንት ነገሩ ምንድነው? ፋንዳሜንታል ኦፍ ሶፍትዌር ኢንጂነሪንግን ማወቅ መቻል ያስፈልጋል ማለት ነው። ስለዚህ አሁን በፊትም የነበሩት ጁኒየር ዴቨሎፐሮች ዌብ ዴቨሎፐር መሆን ከፈለጉ ለምሳሌ እንበልና HTML CSS ጃቫስክሪፕት እነዚህ ነገሮች ይፈልጉ ነበር። አሁንም ያስፈልጋሉ። ይሄ የተቀየረ ነገር የለውም ማለት ነው። because after all እነዚህ ነገሮች እስካላወቅን ድረስ በሶፍትዌር ዴቨሎፕመንት ሙያ ውስጥ መቀጠል ስለማንችል እንደው ኤአይ ምንድነው በኤአይ የተደገፈ ወይም ደግሞ ቫይብ ኮደር ብንባል እንኳን ስቲል እነዚህ ነገሮች በደንብ አንደርስታንድ ማናረጋቸው ከሆነ ገበያው ላይ መቆየት የሚታሰብ አይደለም ማለት ነው።